የጀነት ሙሽራ ኑርህን ገፈፉት ባልሰራው ስራ አንተ እድለኛ የጀነት በጣም የሚያመነው ወላ ተሕሰበነ الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون እነዛ በአላህ ስብሓንሁ ወተዓላ መንገድ ላይ የሞቱትን ያለፉትን የሞቱ አይምሰልህ። ሞተዋል አትበል፣ ተገደሉ ነው የሚባለው። ጌታቸው ዘንድ ደግሞ عند ربهم يرزقون ቀጥታ ነው የሚገቡት። እኔና እናንተ የሚያመን በሰላም ወጥተው ህይወታቸው መቀጠፋቸው እሰግዳለሁ ብለው መጥተው እንደ ሰውኛ ያመናል። ያ ስለሆነ ነው እንጂ አላህ ስብሓንሁ ወተዓላ ትልቅን ደረጃ ነው የሚሰጣቸው። እህቶቼ ወንድሞቼ፣ እዚች ዱንያ ላይ የሰው ልጅ ሲኖር ፈተና አለ በህይወቱ። الذين قال لهم الناس إن الناس قد جمعوا لكم فاخشوني فزادهم إيمانا قالوا ተሰበሰቡባችሁ አሏቸው ረሱልን ሰለላሁ ተዓላ ዐለይሂ ወሰለም። ጠላቶቻቸው ሊያጠፋችሁ ምን አሉ? የአላህ ባሪያዎች ቃሉ ሐስቡነላሁ ወኒዕመል ወኪል። በጦራቸው ባላቸው ስልጣን ባላቸው ገንዘብ ባላቸው ነገር የተመኩትን ያመኑት ደግሞ ለእኛ ጌታችን በቂያችን ነው አሉ ለረሱል ሰለላሁ ተዓላ ዐለይሂ ወሰለም። ቁርአን ላይ የኛ ጌታ ይናገራል። አብሽሩ ልላችሁ ነው ይህን ምላችሁ። ፈዛደሁም ኢማና አለይ። እነሱን ባስፈራሯቸው ቁጥር እነሱ ኢማናቸው ይጨምራል አለ። በጦር በመሳሪያ ዙሪያው መስጊድ ከፍተው ቀጠቀጧቸው፣ አስፈራሩ። አማኝና ይፈራም አሉ ሐስቡነላህ፣ ለእኛ ጌታችን በቂ ነው አሉ። ወቃሉ ሐስቡነላህ አሉ። እኔና እናንተ ይህንን ነው ልንል የሚገባው። ሐስቡነላሁ ወኒዕመል ወኪል። ሐስቡነላህ በሉ። እየሄዳችሁ በየኮሜንቱ የሚያለቅስ ነገር ከምጽፉ ሐስቡነላህ በሉ። ሐስቡነላህ ወኒዕመል ወኪል። እሱ ጌታችን በቂያችን ነው። እሱ ደግሞ ከማንም በላይ ነገሮችን ማስተካከልና ማድረግ የሱ ነው። አላህ ስብሓንሁ ወተዓላስ ምን አለ? ፈንቀለቡ ቢኒዕመት ሚነላሂ ወለም የምሰስሁም ሱ አለኛ ጌታ። ለም የምሰስሁም ሱ ፈንቀለቡ ወተበዑ ሪድዋነላህ ወላሁ ዙልፈድል ልዓዚም። ወተበዑ ሪድዋነላህ፣ የአላህን ሪድዋ ውዴታ ለማግኘት እነሱ የሚሏቸውን ሳይሆን የያዙትን መንገድ ቀጠሉ አለኛ ጌታ ሱብሓነሁ ወተዓላ። ውዴታውን ለማግኘት እኔና እናንተ ያንን ነው ልናረግ የሚገባው። አልበደልንም ተበደልን፣ አልገደልንም ገደሉን፣ አላፈረስንም አፈረሱብን። ወላሂ ይሄን እንደ ቀላል የምታይ ላኢላሃ ኢለላህ ያልክ ሙስሊም ካለሽ ራሳችንን እንጠራጠር የቱ ጋር እንዳለን። ማይረሳ ባለፈው ጁምዓ ያሁኑ ጁምዓ ደገሙት። ምን አርገናቸው? ምን አርገው ወንድሞቻችን? ምንም። እኔና እናንተ በአላህ ማመናችን በዋህዳንያው ጣዖት አምላኪ መሆን አለብን ማለት ነው። አንድ ነገር እንድትረዱት የምፈልጋቸው ብዙ ነጥቦች አሉ እህቶች ወንድሞች። እኔና እናንተ ኑሯችንም ህይወታችንም አኺራ ነው። ስንራመድ እኔና እናንተ አሁን ለደረሰብንም ነገር ይሁን ለህይወታችን በጉልበት በኃይል ልንራመድ ይገባል። ለምን? በጌታ የተማመነ ሰው የሚችለውን ነገር ሁሉ ያደርጋል። ቁጭ ብሎ አይመለከትም። የኔና እናንተ ደግሞ እዚህ ሶሻል ሚዲያ ላይ ያላችሁ የኔና እናንተ ትልቁ ስራችን የምታገኙትን መስጊድን በተመለከተ አሁን እየደረሰውን ሼር ኮፒ ሊንክ ይሄንን ነው የምጠይቃችሁ። የሚያለቅስ ፎቶ እንዳታስቀምጡ፣ ልብ አስቀምጣችሁ ያንን አርጋችሁ ሂዱ። እኔና እናንተ
እዚህ ሶሻል ሚዲያ ላይ ይሄ የምንሰራው ስራ እዛ ላሉት ይጠቅማል። ለዑለማዎቻችን ምን አሉ? ረበና እነከ ተወከልና ወኢለይከ አነብና ወኢለይከ ልመሲር። ረበና በአንተ ተወክለናል ጌታችን፣ ወኢለይከ አነብና ወደ አንተ ነው ደግሞ የምንጠራው፣ ወኢለይከ ልመሲር ተመልሰንም ወደ አንተ ነው የምንመጣው። ምክንያቱም ከአንተ ነው የመጣ ነው። እኔና እናንተ መተናል፣ እንሄዳለን። ስንሄድ ደግሞ የሰራ ነው የሚሰጠን። ቃለ ከም ለቢስቱም ፊል አርዲ አደደ ሲኒን አሉ ለቢስና የውመን አው ባዕደ የውም ብሎ እኮ ነው የሰው ልጅ የሚመልሰው። ፈስዐ ሊልዓዲን ምን ያህል ጊዜ ዱንያ ላይ ቆያችሁ? እራሳችሁን ጠይቁት። ከኋላ ያለውን 50 ዓመት ኑሩ፣ 30 ዓመት ኑሩ፣ 20 ዓመት ኑሩ ብታዩት ትናንት ነው የሚመስል ያሳለፋችሁት። ዱዓቸው ቃሉ አመና ቢ ወዐለይህ ተወከልና። ይህንን ነው እኔና እናንተ ልንል የምንገባው፣ ግልጽ ከጌታችን ጋር ሁሉን ነገር ቴኬር የሚያደርገው አላህ ነው ሱብሓነሁ ወተዓላ። ለምን እኔና እናንተ ውስጣችንን አፕሩቭ ስንሰጥ ኢነመል ሙእሚኑን አላ የኛ ጌታ እኮ ሱብሓነል ኻሊቅ ኢነመል ሙእሚኑን አለዚነ ኢዛ ዙኪረ አላሁ ወጅለት ቁሉብሁም ወኢዛ ቱልየት ዐለይሂም አያቱሁ ዛደትሁም ኢማና ወዐላ ረቢሂም የተወከሉን አለ ቃለ ተዓላ። እነዛ አማኞች ሲነገራቸው ስለ አላህ ሱብሓነሁ ወተዓላ ቃል ሲነበብላቸው ልባቸው ላይ ዛደትሁም ኢማና ኢማናቸው ይጨምራል። ወዐላ ረቢሂም የተወከሉን በጌታቸው መተማመናቸው ተወክልነታቸው ይጨምራል፣ ይወከላሉ በጌታቸው አለ። እኔና እናንተ ያ ነው ታርጌታችን። እሱ ባለ ስልጣን ነው፣ እሱ ባለ ሽጉጥ ነው፣ እሱ ባለ መሳሪያ ነው። የተናገረውን አሰምቻችኋለሁ፣ አሁንም አሰማችኋለሁ። አንድ የሃይማኖት አስተማሪ እኛ ቤት ውስጥ ያለ ነው የሚመስለው ቤተክርስቲያኑ። አሁንም ቤታችን እዛው ጋር ነው። እንዴት እንዳደግን እናውቃለን። ዛሬ ላይ ግን ሃይማኖት ቦታ ላይ ገብቶ ሃይማኖቶች ሲበጣበጡ፣ ሲባሉ፣ ሲጋደሉ እያለ የሃይማኖት አስተማሪ ሲናገር አሜን የሚል ሰው ታያላችሁ። ሲበጣበጥና ሲጋደል ማየት የሚወድ ማን ነው? ሰው ነው ወይስ ሴጣን? ሲባላ ማየት የሚወድ ማን ነው? አትመን። እኔ በሌላ እምነት አላምንም፣ በአላህ ነው ማምነው። ግን የሰው መበጣበጥ አያስደስተኝም። የሚያስደስትህ ምን እንደሆነ ታውቃላችሁ እያለ እየተናገረ ለቀዋለሁ። አም ቴሊንግ ዩ ዚስ፣ ይሄም መነግራችሁ ላኢላሃ ኢላላህ ያላችሁ እንድትነቁ ነው እህቶቼ ወንድሞቼ። እኔና እናንተ ላይ የተዘረጋ መረብ አለ። በመረቡ ወይ ራሳቸው ይጠቀለሉበታል ወይ እኛን ጠቅልለ ይጥሉናል። እኛ ደግሞ ተጠቅልለን ለመውደቅ ሬዲ ነን፣ ተዘጋጅተናል። ግን ሳንታገላቸው ጠቅልለው እስከሚጥሉን ድረስ ቁጭ ብለን አናይም። አንድና አንድ ፔሪየድ ተነስተዋል እኛን ሊያጠፉን። ግልጽ የሆኑትን ነገሮች እያየን ነው። ሶሻል ሚዲያ ላይ ያላችሁ እህቶቼ ወንድሞቼ፣ ትግላችን ጥግ ድረስ ይቀጥላል። ኢንፎርሜሽን እሰጣችኋለሁ። እምሰጣችሁ ኢንፎርሜሽን ፎልስ ኢንፎርሜሽን ከኔ አታገኙም ቢኢዝኒላሂ ተዓላ። ምንራመደው እርምጃ ደግሞ ከኡስታዞቻችን ተቃራኒ አይሆንም። አንዳንዴ ግን ከዛም ተቃራኒ ሊሆን ይችላል። ምክንያቱም እነሱም ስለሚገደዱ አይምሰላችሁ። ትላንት ከትላንት ወዲያ የወጣው ሙሉ ለሙሉ ተቀብለውት ኡስታዛችን ይመስላችኋል? እነዛ ኡስታዞቻችን አትርሱ፣ ህይወታቸውን ለዲን መስዋዕት ያረጉበት ጊዜ ነበር። ዛሬ ላይ ያሉበትን ሲቹዌሽን አላህ ብቻ ነው የሚያውቀው። መሻይኾቻችንን በተለይ አንዳንዶቻችሁ ሌላ ችግር ካለባችሁ ጊዜውን ጠብቃችሁ መጠየቅ ትችላላችሁ። ይሄ ነው ትልቅን ችግር እያመጣ ያለው። በእኛ ስም ሆነው የሚኮምቱትን ታዩና ከነሱ ጋር ለነሱ መልስ ትሰጣላችሁ። እኛ ላይ ሊያርደን የተነሳው በደንብ አዳምጡኝ። ሊያርደን የተነሳው በሙስሊም ስም አካውንት አለው። በደንብ አዳምጡኝ። ብር ስለተከፈላቸው ሌላ ስራ የላቸውም። ሸራቸውን እኔና እናንተን ከፋፍለው ኡስታዞቻችን ላይ እንድንነሳ ሁላ የሚሰሩት ስራ አለ። ኡስታዞቻችን ችግር አለባቸው፣ ችግር የሌለበት ሰው የለም። ግን ኡስታዞቻችን እናከብራቸዋለን፣ እንወዳቸዋለን፣ እንሳሳላቸዋለን። ግን አንዳንድ የሚለቁትን ነገር እናይና ገናዝበን አላምጠነው የሚዋጣውን እንውጠዋለን። አሁን ትላንት የተናገሩት ያወጡት መግለጫ ከኛ ጋር ችግር የለውም። የእኛ ትግል ሶሻል ሚዲያ ላይ ነው። እነሱ የተናገሩት ኢትዮጵያ ላይ ስላለው ነው። ማንም ሰው እንዳይረብሽ አሉ። ሶላታችሁን ሰግዳችሁ በሰላም ወደ ቤታችሁ ሂዱ አሉ። ይሄንን አስተላልፈናልን። ፌስቡኬ ላይ ገብታችሁ ማየት ትችላላችሁ። ላይቭ ላይ ገብቼ እንደው ምን አይነት ጉድ መጣ እንደውም እያለሁ በሰላማዊ ሰልፍ እንኳን መብቱን የማይጠየቅበት ጊዜ መጣ ብዬ ተናግሬያለሁ።
ግን አንድም ሶሻል ሚዲያ ላይ ያለን የምንታገል ውጡ ብሎ ያዘዘ ሰው የለም። ምክንያቱም ኡስታዞቻችን የሚሉትን ስለምናዳምጥ ከነሱ ድንበር አናልፍም እኛ። አንዳንዴ ግን ያ ራሱ ንግግር የኡስታዞቻችን ነው ክሊርሊ ብለን አልተቀበልንም እኛ። እኔ አልተቀበልኩም አላህ በሚያውቀው። ምክንያቱም ኡስታዞቻችን መስጊድ አይደለም ተነቅቶ ያደረጉትን መስዋዕት አንረሳ እንዴ፣ መርሳትም የለብንም እንዴ። አንድ ሰው እኮ ያደረገልህን ነገር እኮ ልትረሳ አይገባም። ብዙ መስዋዕት ከፍሏል ለዚህ ለዲን። አላህ ይውደድላቸው፣ መልካም ስራቸውን ይቀበላቸው። አሁንም ደግሞ ምን እየሰሩ እንደሆነ አላህ ነው የሚያውቀው። ወጥተው አለማናገራቸው ብዙዎቻችሁን አሟችኋል፣ ብዙዎቻችሁን አሳዝኗችኋል፣ እኔንም እንደዛው። ግን ምን እያረጉ እንደሆነ ደግሞ አላሁ ረቡል ዒዛ ብቻ ነው የሚያውቀው። አትፍረዱ። ዛሬ ላይ እንኳን እዛ መስጊድ ውስጥ ሆነው ምን አይነት ትግል ውጭ የነበሩ ሲታገሉ እንደነበር አላህ ነው የሚያውቀው። ሁሉንም 9ኙም የተመረጡት ኡስታዞቻችን ውስጥ ፕሬዚዳንቱ ነበሩ እኮ ውስጥ መስጊድ ውስጥ እኮ ፕሬዚዳንቱ ነበሩ። ውጡ ሲባሉ አልወጣም አሉ። ሙስሊሙን ትተን ወንድሞቼን እህቶቼን ችጄ አልወጣም ብለው ነው ቁጭ አሉት እዛ። በደንብ አዳምጡ። ስለዚህ ፊት አንበል። እኔና እናንተ ስራ አለን። እያንዳንዳችሁ እዚህ ሶሻል ሚዲያ ላይ ያላችሁ ላኢላሃ ኢለላህ ያላችሁ ስራ አላችሁ። ስራችሁ አንድና አንድ ምንድነው? ለዲናችሁ። ሌሎች ነገሮችን ሲያመጡና ከሌላ ነገር ጋር ሲያገናኙ አትግቡ እዛ ውስጥ። ይበላሻል። የምንሄደው እርምጃ ይበላሻል። ዱዓ እናረጋለን፣ እስትግፋር እያረገን የምንጓዘው ጉዞ ለዲናችን ነው። ስለ ሌላ ነገር አይመለከተንም። እኔና እናንተ ስለ ዲናችን ብቻ መስጊዶቻችን ተሰርተው እንዲሰጡን፣ እስልምናችን ላይ አይን የጣለው አካል እንዲያነሳ፣ እኔና እናንተ ባንከፍር የልጅ ልጆቻችን ካፊር ሆነው እንዲያድጉ እየተሰራ ነው ያለው። ይሄን ደግሞ ችግር የለውም ይሁኑ የምትሉ ካላችሁ ወደኋላ መመለስ ትችላላችሁ። እኛ ደግሞ ጥግ ድረስ እንታገላለን። ሙስሊምን እያመነመነ መስጊዶችን እያጠፋ የራሱን በ10 ሜሪት በ20 ሜሪት እየገነባ ይገንባ። ስለ ገንባቱ እኛ ችግር የለብንም። የእኛን ሳያፈርስ ነው ግን ሊገነባ የሚገባው። የታቀደልንን እቅድ እያንዳንዳችሁ ላኢላሃ ኢለላህ ሙሐመድ ረሱሉላህ ያላችሁ ልታውቁ ይገባል። ከአጀማመሩ ከአመጣጡ ታውቃላችሁ። ሙስሊም ላይ ጥላቻ ባይኖረው የኛ እህቶቻችን ወንድሞቻችን መስጊድ ሊሰግዱ ሄደው ሰው የሚረብሹ አይደሉም። እንደደረሰብን በደል ቢሆን ኖሮ አስገልብጦ አስጮሆ የሚያስወጣ ነበር። ግን የኡስታዞቻችንን አምሮ ስለምንጠብቅ ነው ሰው ጸጥ ብሎ ያለው ውስጡ ድብን እያለ። ያም ሆኖ ግን እየቀጠቀጡ አሳይቻችኋለሁ። እንደ እንስሳ እንዲያይቀጠቀጥም። ለምን የሚላኩት ሰዎች ራሱ ወላሁ አለም እምነት ራሱ እንዳላቸው። ምክንያቱም እምነት ያለው ሰው እሞታለሁ ብሎ የሚያስብ ሰው እንደዚህ አይነት እርምጃ አንድ ብቻውን የሚሮጥ ሰው 4 ፖሊስ እንዲህ ሲቀጠቀጥ ማየት፣ አንድ ፖሊስ መሳሪያ ያዘ አይበቃውም እንዴ? መስጊዱ እንዴት ሲጠበቅ እንደነበር ታውቃላችሁ? ጠዋት ሲሄዱ እኔ አልተኛውም። ማታ ላይቭ ላይ እኔ ጋር ጠዋት ላይ እናንተ ጋር ጠዋት ላይ ላይቭ ላይ ታችሁኛል። ገብቼ ስናገር ነበረ። ከዛ ስልክ እየተደዋወልኩ ነበር። እየጠበቀን ስለነበር ምን ጠብቀው ምንድነው ለወንድሞቻችን ነግረናል፣ እንዳትረብሹ በሰላም ሰግዳችሁ ውጡ ብለን ላይቭ ላይ ቁጭ ብለን ነበር። ልክ ሲወጡ ሰግደው እኮ እየወጡ እኮ ነው። መሳሪያ ሲሄዱ ወደ መስጊድ ሱብሓነ ልሐይ ለዚ ላ የሙት ዙሪያው በወታደር ተከቧል። ለማ መሳሪያ ያላቸው እንደኛ ወንድሞች መስጊድ ሲሄዱ መሳሪያ ይዘው ይሄዳሉ እንዴ? እንጨት አልያዙም በእጃቸው። ስልካቸውን እየተቀበሉ እየፈተሹ። ይሄ እኮ መረገጥ ነው እኮ። ይሄ በማንነት መደፈር፣ እስልምናን ለማጥፋት የሚሰራ ስራ፣ ላኢላሃ ኢላላህን ለማጥፋት። ምድር የቆመችው በላኢላሃ ኢላላህ ነው። ሰምታችኋቸዋል አንዳንዶች ያሉት። አዛንማ አዲስ አበባ ላይ አዛንማ መስማት የለብንም ስለሚረብሸን አሉ። አለማወቅ የደደብነት ጥግ ነው ምለው። ይሄን ገብተህ ጎግል ላይ ጎልግል። 1 ሰዓት የለችም ዓለም ላይ በ24 ሰዓት ውስጥ አዛን ሳይባል የምታልፍባት 1 ሰዓት የለችም። ሱብሓነሁ ወተዓላ ጥራት ይገባው። የፈለጉትን ማምለክ መብታቸው ነው። በሰው እምነት እኛ አንገባም። የሌላ እምነት ተከታዮች ጋር ችግር የለብንም። እኛ ችግር ያለብንና ጠላታችን እስልምና ሊያጠፋ የተነሳ ነው በአደባባይ ላይ የሚፎቅ ማየት። ይሄ እንግዲህ ሸይጣን የሚፈልገው በሙሉ ነገር ነው የተናገረው። መቼም የሰው ልጅ ነብያቶች ሲመጡ ሲያስተምሩ እነ ኢዮብ እነ ኖህ እነ ሰለሞን አለይሂሙ ሰላም
እነ ሙሳ عليهم السلام እነ ዒሳ ሲበጠበጥ የሰው ልጅ በአላህ ያላመኑትን እንኳን ሲበጠበጡ ማየት ያስደስተናል ብለው ሰብከው መጽሐፍ ቅዱስም ላይ ቁርአንም ላይ አላየንም። በቃ መበጥበጥ